ኢነማ ቡኢስቱ ሊኡተሚመ መካሪመል አኽላቅ እኔ ተላኩት የናንተን ስነ ምግባር ላሟላ ነው ይላሉ ነብዩና አለይሂ ሰላቱ ወሰለም። አንድ ሰው ምከሩኝ ብሎ ጠየቃቸው። ወላ ተግضب አሉት። ደግሞ ጠየቃቸው። ወላ ተግضب አትቆጣ አሉት። አንድ የሚቆጣ ሰው ኢልም መማር አይችልም፣ ኢልም ማስተማርም አይችልም፣ ገበያ መሸጥ አይችልም፣ መነገድም አይችልም፣ ሰዎች ጋር መግባባትም አይችልም። ከተቆጣ ሁሉም ሰው ከጎንህ ጥሎ ይሄዳል። ለዛ ነው ነብዩና አለይሂ ሰላቱ ወሰለም ወኢነከ ለዓላ ኹሉቅን ዐዚም አንተ እጅግ ድንቅ በሆነ ምጡቅ በሆነ ስነ ምግባር ላይ ነህ። ወለው ኩንተ ፈዘን ገሊዘል ቀልብ ለንፈض ሚን ሐውሊክ አላቸው። አንተ እኮ ቀልብህ ደረቅ ቢሆንና ቁጡ ብትሆን ኖሮ በዙሪያ ያሉ ሰዎች ይበተኑ ነበር ይላቸዋል። በትንሹ የምንቆጣነን ወይስ የምንታገስ የምንችል ሰዎች ነን? ይሄ ነው ዲን ማለት ስነ ምግባር ነው። ዲን ማለት አቋም ነው። ዲን ማለት መንገድ ነው። ይሄ መንገድ የት የሚወስደን መንገድ ነው? ጀነት የሚወስደን መንገድ ነው። ወደ ጀነት የሚወስዱን መንገዶችን ማሳመር ደግሞ ከኔና ካንተ ይጠበቃል።